አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እህታችን እዚህ አንድ ጥያቄን ብለው ስሞታ ታቀርባለች። ምን ትላለች? እባክህ ኢጃዛ ቤት ተህተል ሙከየፍ ተጎልተው ሚስቶቻቸው እየሰሩ የሴቶችን ደም የሚመጡ ወንዶችን አንድ በልልኝ ትላለች። አንድ ልብ ብላችሁ ስሙ። ባል ሆይ ሚስትህን የማስተዳደር ግዴታ ያለብህ አንተ ነህ። ማንኛውም የቤት ወጭ የቤት አስቤዛ የሚመለከተው አንተን ነው። የሚበላ የሚጠጣ የሚለበስ አጠቃላይ ለቤት የሚያስፈልጉ ነገራቶችን የማሟላት ግዴታ ያለብህ አንተ ነህ። አላህ ስብሓነሁ ወተዓላ ይህን አስመልክቶ ሱረቱ ኒሳ ላይ ሲናገር ምን አለ? አልሪጃሉ ቀዋሙነ ዐለ ኒሳ ቢማ ፈደለ ላሁ በዕደሁም ዐላ በዕድ ወቢማ አንፈቁ ሚን አምዋሊሂም። ወንዶች የሴቶች አስተዳዳሪዎች ናቸው ብለን ግልጽ ነው አይደለ? ሴቶች አይደሉም ወንዶችን የሚያስተዳድሩት። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን የሆነ ሰሃባ መጣና አንቱ የአላህ መልእክተኛ ሆይ አላቸው፣ ሚስቶቻችን በእኛ ላይ ያላቸው ሐቅ ምንድን ነው እስኪ ንገሩኝ ብሎ ጠየቃቸው። ልብ በሉ ባሎች፣ የዚህ የሰሃባ ጥያቄ ሁላችሁም ጥያቄ ነው። ግልጽ ነው አይደለ? ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው መለሱለት? አንቱ ጡዒመሃ ኢዛ ጠዒምት ወተክሱሃ ኢዛ እክተሰይት ወላ ተድሪብ ልወጀህ ወላ ቱቀቢሕ ወላ ተህጁር ኢላ ፊል በይት አሉት። ሚስቶቻችሁ በእናንተ ላይ ያላቸው ሐቅማ ስትበላ ልታበላት አሉት፣ ስትለብስ ልታለብሳት አሉት፣ የምትሰራው ምግብ ላታጥላላባት እሷንም ላታጥላላት አሉት፣ እንዲሁም ደግሞ ፊቷን ላትመታት አሉት፣ እንዲሁም ደግሞ ቤት ውስጥ እንጂ ውጭ ላይ ላታኮርፋት አሉት። ማኮረፍ ካለበት ሰውየው ቤት ውስጥ እንጂ ውጭ ላይ ሊያኮርፋት አይገባም። ያንንም ከ3 ቀን መብለጥ የለበትም። ግልጽ ነው አይደለ? ይሄ ልታውቁ ይገባል። ስለዚህ ከዚህ ከሐዲስ ምን ትረዳላችሁ? አንተ ልታበላት አንተ ልታለብሳት ሲሉት ማንኛውም የቤት ወጭ የሚጠጣ የሚለበስ የሚበላ አጠቃላይ ሁሉም የሚመለከተው ባልን ነው ማለት ነው፣ ሚስትን አይደለም። ሚስት የፈለገ ሀብታም ብትሆን እሷን አይመለከትም። የማስተዳደር ጉዳይ እሱን የሚመለከተው። እሷ አዝና ከሰጠችው የዛኔ ገንዘብ ይቻላል። ነገር ግን አምጪ እፈታሻለሁ አለበለዚያ ምናምን ብሎ እያስፈራራ መቀበል ከባድ ወንጀል ሐራም ነው። ሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ኢስተጣዐ ሚንኩም አልባአተ ፈልየተዘወጅ አሉ። እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። ስለዚህ የጋብቻን ጣጣ መቋቋም የማን ግዴታ ነው? የባል ሐቅ ነው ማለት ነው። السلام عليكم ورحمة الله وبركاته. ይሄ ነው ሸሪዓ ያስተማረው።